ሰላም ውድ የሃኖን ኢፖክሲ ቤተሰቦች እንደምን ቆያችሁ? በዛሬ ቪዲዮ እንግዲህ እዚህ በምስሉ ላይ የምትመለከቱት አይነት እጅግ ያማረና የተዋበ የኢፖክሲ ኮፊ ቴብል አሰራርን በአጭሩ የማሳያችሁና ስቴፕ ባይ ስቴፕ ጋይዱን የምሰጣችሁ ይሆናል። እናንተም ባላችሁበት በቤታችሁ ወይም ደግሞ በወርክሾፓችሁ ናችሁ ይህንን መሰል አሰራር ልትሰሩ ትችላላችሁ ማለት ነው። በዚህ ቪዲዮ ላይ አዘጋጅቼ ያቀረብኩላችሁ የኮፊ ቴብል እግሩን የምትመለከቱት አይነት ዲዛይን እንዴት መስራት እንችላለን የሚለውን ነው። ታዲያ ወደ ቪዲዮ እንገባለን። እናም ይህንን የምትመለከቱትን ያማረ የኢፖክሲ ኮፊ ቴብል ዲዛይን ለመስራት የሚያስፈልጉን ግብአቶች ለቶፕ የሚሆነው 50 በ50 የሆነ ኤምዲኤፍ ወይም ደግሞ ክብ የተቆረጠ ያስፈልገናል ማለት ነው። ያንን ቀድማችሁ ካልሰራችሁ፣ ነገር ግን እኛ ያንን ኦሬዲ ስለሰራ ነው ኢፖክሲ ቀብተን ስላስቀመጥ ነው ወደ እግሩ እንገባለን ማለት ነው። እግሩን ለመስራት የሚያስፈልጉን ማቴሪያሎች ደግሞ ሁለት ቁመቱ 50 እንዲሁም ደግሞ ስፋቱ ደግሞ 40 ሳንቲሜትር የሆኑ ኤምዲኤፎች ናቸው ማለት ነው። ስፋታቸው 18 ቢሆን ወይም ደግሞ 18 ሚሊም ቢሆን ተመራጭ ነው። እነዛን አዘጋጅታችሁ ማስቀመጥ ይኖርባቸዋል። እናም እነዚህን ማቴሪያሎቻችንን ካዘጋጀንና ካስቀመጥን በኋላ የምትመለከቱትን ዲዛይን በእስክርቢቶ ረስሰን እንሰራለን ማለት ነው። በእስክርቢቶችን ረስሰን ይህንን መሰል ዲዛይን ካወጣን በኋላ በቀጣይ የምናደርገው ሃንድ ቱልን በመጠቀም በጂግሶ ቆርጠን እናወጣዋለን ማለት ነው። ይህንን የምትመለከቱትን ዲዛይን አንዴ ቆርጠን ካወጣን በኋላ በአንድ ሳይድ ብቻ አይደለም በግራም በቀኝም እንቆርጠዋለን ማለት ነው። እዚህ ጋር እንደምትመለከቱኝ እንግዲህ በደንብ አድርጌ በጂግሶውን ተጠቅሜ በእስክርቢቶ የረሰስኩበትን ቦታ እየተከተልኩኝ እየቆረጥኩኝ ነው ማለት ነው። ይህንን አድርጌ ስጨርስ ታዲያ ሁለተኛው ላይም ተመሳሳይ የሆነውን ዲዛይን፣ ምክንያቱም የዲዛይን ለውጥ እንዳይኖር የመጀመሪያው ዲዛይን ላይ ብቻ ወይም ደግሞ የመጀመሪያ የምትስሉት ላይ ብቻ ነው ጥንቃቄ ማድረግ የሚገባችሁ። ከዛም በኋላ ግን ስቴፑን እየተከተላችሁ መሄድ ትችላላችሁ። ምክንያቱም ኦሬዲ የወጣ ቅርጽ ስላለ ይህንን ቅርጽ ደግሞ ሁለተኛው ኤምዲኤፍ ላይ አስቀምጠን መረሰስ እንችላለን ማለት ነው። ስለዚህ ይህንን ቆርጠን ጨርሰናል። አሁን በቀጣይ የምናደርገው ምንድን ነው? ሁለተኛው ኤምዲኤፋችን ላይ እናስቀምጥና ምንም ያልተነካው ላይ ማለት ነው ጎንና ጎኑ ጠርዝና ጠርዙ መጋጠሙን ቼክ አድርጉ። ምክንያቱም የዲዛይን መለዋወጥ እንዳይኖርባችሁ ማለት ነው። ከላይም መግጠሙ ከታችም መግጠሙ እንዲሁም ደግሞ ጎንና ጎንም ሙሉ በሙሉ ትክክል የሆነ መሆኑን ቼክ አድርጉ። ያንን ቼክ ካደረጋችሁ በኋላ የምትመለከቱትን ቅርጽ እንግዲህ ድጋሚ በእስክርቢቷችሁ ረስሳችሁ ያልተነካው ወይም ያልተቆረጠው ኤምዲኤፋችሁ ላይ ማስቀመጥ ትችላላችሁ ማለት ነው። ስለዚህ ያንንም ስንቆርጠው ተመሳሳይ ስፋት ተመሳሳይ ቁመት ያለው ዲዛይንን ይሰጠናል ማለት ነው። ኦሬዲ አሁን በእስክርቢቷችን ረስሰናል። ቀጣዩ ስቴፕ የሚሆነው የመጀመሪያውን እንዳደረግነው በተመሳሳይ ሁኔታ ሁለተኛውንም እንግዲህ በጂግሶ ቆርጠን እናወጣዋለን ማለት ነው። በተመሳሳይ ሁኔታ ነው የምናደርገው። ምክንያቱም የመጀመሪያውንም እንደምትመለከቱት ተመሳሳይ ስቴፕ ተከትለን ቆርጠን አስወጥተነዋል። ሁለተኛውንም እንግዲህ ረስሰን ካወጣን በኋላ አሁን ወደ መቁረጥ ነው የምንገባው ማለት ነው። በነገራችን ላይ ሃኖን ቲዩብ እንደምታውቁት በኢፖክሲ ስራና በኢፖክሲ ምርቶች ላይ ትኩረቱን አድርጎ በተለይም ደግሞ ለተማሪዎች ልዩ ስልጠናን በአካልም ጭምር አዘጋጅቶ ያለ ሚዲያ ጭምር ነው። ስለዚህ ኢፖክሲን ከፈርኒቸር ጋር መሰልጠን የምትፈልጉ እኛ ጋር ብትመጡ እስከነ ቢዝነስ ክላሱ ጭምር ስለምንሰጣችሁ እጅግ ለሙያውና ለስራው ብቁ የሚያደርጋችሁን እውቀት ይዛችሁ መሄድ ትችላላችሁ። ታዲያ እኛ ጋር ያሉት የቢዝነስ ክላስ ሲባል ምንድን ነው? ከዋጋ አወጣጥ ጀምሮ እንዴት እና በምን አይነት መልኩ ምርታችሁን መሸጥ እንደምትችሉ የሚያሳያችሁ ስራ ነው ማለት ነው። እንግዲህ እንደምትመለከቱት በአሪፍ ሁኔታ ቆርጠን ጨርሰናል። እንደ ቀደም ሲል እንደነገርኳችሁ በግራም በኩል በቀኝም በኩል ተመሳሳይ የሆነውን ዲዛይን ቆርጠን አውጥተናል ማለት ነው። ስለዚህ አሁን ሁለተኛው ኤምዲኤፋችን ላይ የሚቀረን የምትመለከቱትን የወይን ጠርሙስ የሚመስለውን ቅርጽ እንግዲህ ማስፈር ነው። ስለዚህ ባልተቆረጠበት ሳይድ አድርጋችሁ አሁንም ቁመቱና ሙሉ ቦታ ትክክል መሆኑን ቼክ ካደረጋችሁ በኋላ ረሰሳችሁ ማውጣት ነው። ይህንን የረሰስነውን እንግዲህ ተመሳሳይ ሂደትን በመከተል በጂግሶ ቆርጠንና ቅርጹን አውጥተን እናስቀምጠዋለን ማለት ነው። አሁን ሁለቱንም እንደምትመለከቱት በአሪፍ ሁኔታ ቆርጠን አዘጋጅተናል። ስለዚህ ቀጣዩ ስቴፓችን ደግሞ ማጋጠም ነው። የምናጋጥመው እንዴት ነው ከተባለ እንደምትመለከቱት ቁመቱ 50 ስለሆነ ኤምዲኤፍ እኩል ወይም ደግሞ ሁለት ቦታ ላይ እለካዋለሁ ማለት ነው። ስለዚህ 25 ሴንቲሜትር ላይ ለክቼ እስከ 25 ሴንቲሜትር በሚደርስ እርዝማኔ ኤምዲኤፍ ስፋታችን እንግዲህ 18 ነው። ስለዚህ በኤምዲኤፍ ስፋታችን እዚህ ጋር ቪዲዮ በደንብ ገላጭ ስለሆነ ነው ብዙም አላብራራላችሁ፣ በዛ መልኩ ትረሰሱታላችሁ ማለት ነው። ይሄ የምትመለከቱት ቅርጽ እንግዲህ 25 ሴንቲሜትር ቁመቱን ገባ ብዬ እንዲሁም ደግሞ ስፋቱ ደግሞ የኤምዲኤፍ ስፋት ነው ማለት ነው። በተመሳሳይ መልኩ ይሄንን ቅርጽ ካወጣሁኝ በኋላ ለሁለቱም ኤምዲኤፎቼ ተመሳሳይ ቅርጽ አወጣለሁኝ፣ ረሰሳለሁኝ። 25 ሴንቲሜትር ቁመታቸውን እለካለሁኝ። እንዲሁም ደግሞ የ25 ሴንቲሜትር ቁመት የለካሁትን ደግሞ
አንድ ንጹህ ኤምዲኤፍ ካላችሁ ያንን አስቀምጣችሁ ደግሞ ቼክ ማድረግ ትችላላችሁ ማለት ነው። ስፋቱን ረስሳችሁ በኤምዲኤፍ ሳይዝ ስፋት ትሰጡታላችሁ። አሁን እያደረግኩ ያለሁት ያንን የረሰስኩትን ጂክሶን በመጠቀም ቆርጬ ያማወጣ ይሆናል ማለት ነው። እዚህ ጋር እንደምትመለከቱት በጂክሶ ወይም ደግሞ ሃንድ ቱልን ብቻ በመጠቀም ይህንን ያማረ የኢፖክሲ ቴብል ወይም ደግሞ የኢፖክሲ ኮፊ ቴብል ዲዛይንን እየሰራኝ ይገኛለኝ። እግሩ እንደምትመለከቱት የወይን ጠርሙስ የሚመስል ነው ማለት ነው። በግራም በቀኝም ሲታይ ልክ ያንን የሚመስል ዲዛይን እያወጣን እንገኛለን። እንግዲህ አሪፍ በሆነ ሁኔታ የወይን ጠርሙስ የሚመስለውን እግራችንን መሀል ለመሀል ቆርጠኗል። መሀል ለመሀል ሲባል ወደ ጎን መካከል ላይ እንዲሁም ደግሞ ወደ ታችም ደግሞ 25 ሴንቲም ገባ ብለን ቀደም ሲል ባሳያችሁ ስቴፕ መሰረት ጨርሰናል። ሁለተኛው እዚህ ጋር ምናልባትም እናንተ ሊያወዛግባችሁ የሚችለው ነገር እዚህ ጋር ትኩረት መስጠት ቢኖርባችሁ እዚህ ጋር የምናወጣው ቅርጽ ነው ማለት ነው። የመጀመሪያውን እንዳልኳችሁ ከላይ ነው ያወጣሁት፣ ነገር ግን ሁለተኛውን ደግሞ የምቆርጠው ከታች ነው ማለት ነው። እዚህ ጋር ማስተዋል ያስፈልጋል። ምንድን ነው መሰላችሁ ሳጋጫ አሁን በደንብ አሳያችኋለሁ መጨረሻ ላይ ልክ እዚህ ጋር ከተሰራ በኋላ ሲጋጭ ያለውን ቪዲዮ ደግሞ አሳያችኋለሁ። ነገር ግን ከመጋጨቱ በፊት ይሄ የምትመለከቱት የመጀመሪያውን የቆረጥ ነው ከላይ እስከታች ነው። ከላይ ወደ ታች ነው የቆረጥነው። ነገር ግን ሁለተኛውን ደግሞ የምንቆርጠው ከታች ወደ ላይ ነው ማለት ነው። የመጀመሪያውን ከላይ ወደ ታች ቆረጥን፣ የሁለተኛውን ደግሞ ከታች ወደ ላይ ቆረጥን። ስለዚህ አንድ ላይ ስናጋጨው የምንፈልገውን አይነት መጋጠም ይሰጠናል ማለት ነው። ይሄ እንዲጋጠም የሚረዳን ነው። ስለዚህ እዚህ ጋም የምናደርገው ምንድን ነው ከታች ወደ ላይ 25 ሳንቲም እንለካለን። እዛ ጋር ከረሰሰን በኋላ ደግሞ ኤምዲኤፍ አስቀምጠን በኤምዲኤፉ ስፋት ልክ እናሰምራለን ማለት ነው። ስለዚህ ያንን ያሰመርንበትን 18 ሳንቲም ስፋት ያለውን ቦታ ቆርጠን በጂክሷችን እናስወግደዋለን ወይም ደግሞ እናስወጣዋለን ማለት ነው። ይህንን ካደረግን በኋላ እንግዲህ ወደ ማጋጨት ወይም ደግሞ ወደ ማጋጠም ስራ ነው የምንሄደው ማለት ነው። ስለዚህ እንደዛ ካረግን በኋላ ወደ ማጋጨቱ ስራ እንሄዳለን ማለት ነው። እንደዚህና መሰል እጅግ ልዩ ልዩ የሆኑ የኮፊ ቴብል ዲዛይኖችን እንዲሁም ደግሞ የዳይኒንግ ቴብል ስልጠናዎችን የረኮቦት ፈርኒቸር ጭምር በፈርኒቸር ማለት በኤምዲኤፍ እና በተለያዩ የእንጨት ምርቶች ወይም እንጨት ተዋጽኦች እንዴት የረኮቦት የዳይኒንግ ቴብል የሶፋ ሴንትሪክ ቴብል እንዲሁም ደግሞ የተለያዩ የግድግዳ ሰዓቶችን ሙሉ አሰራር መልመድ የምትፈልጉ ከሆነ ኑ እኛ ጋር ሰልጥኑ። ያለነው አዲስ አበባ ካራ ቆሬ ላይ ነው። ወርክሾፓችን ሁል ጊዜም ክፍት ነው ለሰልጣኞቻችን። ስልጠና ከአንድ ሳምንት ጀምሮ እስከ 21 ቀን የሚቆዩ ስልጠናዎች ለእናንተ ተዘጋጅተው እየጠበቋችሁ ይገኛል። በፓኬጅ ከፋፍለን ነው ስልጠናዎቻችንን ያዘጋጀ ነው። እያንዳንዱ ፓኬጅ የራሱ የሆነ ዋጋ አለው። ስለዚህ ሙሉ ስልጠናን ሙሉ ብቃትን ምክንያቱም እዚህ ጋር የምትመለከቱት እንግዲህ የምናሰለጥነው ቲዮሪን አይደለም። እኛ የምንሰጠው ዝም ብሎ የኢፖክሲ ስልጠናን ብቻ አይደለም። ነገር ግን እኛ በደንብ የምናሰለጥናችሁ ምንድነው ሙያዊ ክሬቲቪቲ እንዲኖራችሁ ጭምር ነው። ምክንያቱም ሙያዊ እውቀት ያለው ሰው ክሬቲቭ ለመሆን አይከብደውም እና ያንን ሙያ የምታገኙበትን ስልጠና አካተን እንጠብቃችኋለን። እኛን ለማግኘት የምትፈልጉ ደግሞ ስልክ ቁጥራችን በ0923 63 61 11 ላይ መደወል ትችላላችሁ። ምናልባት የሚያስል ካልሰራ ካላችሁ ደግሞ በ0910 13 87 84 ላይ ደውላችሁ ሃኖን ኢፖክሲ ብላችሁ ልታገኙን ትችላላችሁ። አሁን እንግዲህ እንደምትመለከቱት ሁለቱንም ቅርጽ አወጣን። ስለዚህ የምናደርገው ኮላ መቀባት ነው። መሀሉ ላይ ወይም ደግሞ የተሰነጠቀው መሀል ላይ ኮላ እንቀባለን ማለት ነው። የመጀመሪያውንም እግራችንን እንዲሁም ደግሞ ቀጣዩን እግራችንን ስንጥቅ ያወጣንለትን ማለትም በኤምዲኤፍ ልክ ለክተን ያወጣንለትን ፓርት በቪዲዮ ላይ እንደምትመለከቱት ኮላ እንቀባቸዋለን ማለት ነው። በሁለቱም ላይ ኮላ ከቀባንና በደንብ ካዳረሰን በኋላ ሁለቱንም አሁን እናጋጨዋለን ማለት ነው። ልክ እንደምትመለከቱት እያሰካካ ነው እንገኛለን። አሁን ላይ ይህንን ካሰካካችሁት በኋላ ግጥም ነው የሚለው ማለት ነው። እንደምትመለከቱት ከላይ ትንሽ ምት ይፈልጋል። ምክንያቱም በደንብ ያዝ ያደርጋል ማለት ነው። ጠበቅ ብሎ ስለሆነ የሚገባው ከላይ ምት ይፈልጋል። ምናልባትም የጎማ መዶሻ ካላችሁ እሱ ይመረጣል። ከሌላችሁም ግን በሌላ መምቻ ነገር መታ መታ እያደረጋችሁ ማስገባት ትችላላችሁ። ከዛም እንደምትመለከቱት ወጥ የሆነ እንጨት ነው የመሰለውን ምንም የተጋጨበት እንትን አይታይም። እንደምትመለከቱት ይህንን ለማጋጨት የተጠቀምነው ስክሩ ድራይቨር የለም ወይም ደግሞ የተለያየ ቪቲ አልተጠቀምንም። ነገር ግን ምንም ነገር ሳንጠቀም በምትመለከቱት አይነት መልኩ አጋጭተን ጨርሰናል። ቀጣዩ ስራ እንግዲህ የቅብ ስራ ነው። ቅብ ከፈለጋችሁ እናንተ በብሩሽ መቀባት ትችላላችሁ። አሊያም ደግሞ ኮምፕረሰርም ካላችሁ ደግሞ በኮምፕረሰር ተጠቅማችሁ መቀባት ትችላላችሁ። ከላይ የምትመለከቱትን እጅግ ያማረ የኢፖክሲ ዲዛይን ደግሞ አስቀምጠንበታል ማለት ነው። ከዛም አሁን ከተጋጨ በኋላ የምትመለከቱትን ውበት እዚህ
ስራ ላይ አፍስሰን ጨርሰናል ማለት ነው። እርግጠኛ ነኝ ይሄ ቪዲዮ እንደወደዳችሁት እንዲሁም ደግሞ እንደሚጠቅማችሁም ጭምር እርግጠኛ ነኝ። በኢፖክሲ ዙሪያ ላይ ደግሞ ሰፋ ያሉ ቪዲዮዎች የተለያዩ ቪዲዮዎችን ስለምንለቅ ምንም አይነት ቪዲዮ ባያመልጣችሁ መልካም ስለሆነ ሰብስክራይብ ብታደርጉ ተጠቃሚ ትሆኑበታላችሁ። እናም ወደዚህ አይነት ስራ ውስጥ መሰማራት ለሚፈልጉ ፈርኒቸር ውስጥ ላሉ የተለያዩ አዳዲስ ዲዛይኖችን መሞከር ለሚፈልጉ ሰዎች ደግሞ ሼር ብታደርጉላቸው እነሱም እጅግ በጣም ተጠቃሚ ይሆናሉ ማለት ነው። በቀጣይ በተለያዩ የዲዛይን አሰራሮችና ስራዎች ላይ ትኩረታችንን አድርገን እየሰራን እንመጣለን። ይህንን የዩቲዩብ ቻናላችን ሰብስክራይብ ማድረግ እንዳትረሱ። እንዳልኳችሁ ደግሞ ቀደም ሲል በአካል ስልጠናዎችን እንሰጣለን። ስለ ስልጠናው የተወሰነ ገለጻ ለማድረግ ያክል ኢፖክሲ ስልጠና ነው የምንሰጠው። የኢፖክሲን ስልጠና ስንሰጥ ኢፖክሲን ብቻ ሳይሆን ኢፖክሲን ከፈርኒቸር ጋር አድርገን የቢዝነስ ክላስ እንዲሁም ደግሞ የማርኬቲንግ ክላስም ደግሞ ጨምረንበት በአንድ ላይ እናንተን እየጠበቅናችሁ እንገኛለን። ታዲያ እንዳልኳችሁ ስለ ኢፖክሲ ብቻ ሳይሆን የምናወራው ወይም ደግሞ ኢፖክሲን እንዴት መቀመም እንዳለባችሁ ብቻ ሳይሆን አሳይተን የምንለካችሁ ነገር ግን የኢፖክሲ ባለሙያና ብቁ የሆነ አምራች እንድትሆኑ አድርገን የምናበቃችሁ ይሆናል። ስለዚህ በዚህ ስልጠና ላይ መሳተፍ የምትፈልጉ ሰዎች አድራሻችን አዲስ አበባ ካራ ቆሬ ላይ ይገኛል። በስልክ ቁጥራችን 0923636111 ላይ ወይንም ደግሞ በ0910138784 ላይ ሃኖን ኢፖክሲ ብላችሁ ብትደውሉ ታገኙናላችሁ ማለት ነው። ሁል ጊዜም እንደምንለው ልዩነትን በተግባር እያሳየን እንገኛለን። ከሃኖን ኢፖክሲ አምሃሪክ የቀረበላችሁ ቪዲዮ ይህንን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ሆነላችሁ። ሰላም ቆዩ።